ተንፈሽ ብትይ ብሎሻል። ተንፈሽ ብትይ አዋርድሻለሁ ብሎሻል። አንዱ ጋር ትበጃለሽ፣ ለሱ አምጥተሽ ገንዘብ ትሰጫለሽ። ሰርተሽ እኮ አይደለም የልጆችሽ አይቀርሽ ራስሽን ሸጠሽ አይቀርም። የቱርክ ሻሙጣ እኔ የገዛሁትን ሱሪ እኮ አንቺ እየለበስሽው ነው። የእሱን ሱሪ እኮ እየለበስሽ ነው ቤት ውስጥ። ልንገርሽ ናይኬ አምጥቼ ላሳይሽ ጃኬቱን። አንቺ እሬሳ የኔን ልብሶች ራሱ እየለበስሽ ነው። ተሳስቶ የሄደውን የኔን ቱታዎች እኔ ቤት ውስጥ ጠፋ ሳምሪ ወሰደች ነውና ልቀን ለብሰው አየሁት። ምክንያቱም ስለማትገዡ ስለማቅ አንቺ የቱርክ ትራፊ ማለት ነው። አይሆን እሷ ለብሳለች። በፍጹም ሹራው አለኝ እኔ አምጥቼ አሳይሻለሁ። ደግሞ ፎቶ አንስቼሻለሁ እዚህ ላይ ለጥፈዋለሁ። ምን ሊያረግ ተሳስቶ ጋር የዛኔ ሲወጣ እንግዲህ ጠራርጎት ነው ልብሱን በሙሉ ታይቴን ምናምን ቁምሳጥን አንቺ ለብሰሽዋል። እሱ ልብስ እንኳን የሱን ልትጤ እስቲል ነው ያለው። እኔ ገዛውለትን ልብስ እየለበሰ ነው። አንቺ ሬሳ የኔ ልብስ ማውጥተሽ አትጤም፣ እሱም አያስጥልሽም። በሽተኛ ክፍታ የሴትነት ማሪሽ አየሽ። ይሄንን ነው ሴቶች ለሴቶች ኑ አብረን እንሁን። አንድ ሴት ስትጎዳ ዛሬ ግን ለምዳንቻ ያለውን ያላስብላትም አላስብላትም። ማትረኝ ከብት ነይ ፓንቴን ሳትለብሽ እሱ እኮ ነው የቀረሽ። አንቺ ምን ልብሳለሽና ነው ሁሌ የምትለብሽው? አንድ ሱሪ አንድ ጅንስ፣ አንድ ሱሪ አንድ ጅንስ። ምክንያቱም ችግር ምክንያቱም መክፈል አለብሻ። ጫት ያቆመው ልጅ እኮ ነው ጫት ራሱ እኔ ጋር ልክ ዛሬ የተዋወቅን በነጋታው ጫት አልቅምም ነው ያላቸው። ምክንያቱም ያውቃል ከማን ጋር እንደሆነ። አንቺስ ጫት ቤት ተጫወት ነበር። ሴት ብትሆኝ ኖሮ ወይ እኔን ወይ ጫቱን ትይው ነበር። ግን እንዴት እንደተጫወተብሽ ከነ ጓደኞቹ ነበረ እየከፈልሽ የምታስቀኝ እየከፈልሽ። እዚህ ሀገር መንግስት ቤት እንትን ማለት ይችላል። ደደብ ስለሆንሽ ራስሽ ነበርሽ ጓደኞችሽ ጋር ዘው ጓደኛሽንም አንቺንም ነሽ ሲሸጉር ነበረ። በጓደኛሽ ፊት እኮ ነው ሴት ሲያመጣ ነበረ። ያው የነገርናት አትሰማም። እሰይ አዶናይ እንችን የመሰለች ጨዋ ሴት መልካም ሴት በእውነት እንደዛ አባቷ ጨዋ ናት። ምን አባቷ ጨዋ ናት ነው የሚቺ? ምን አባቷ ጨዋ ናት? የማንንም ሸማግሌ እንትን እያልሽ አይደል እንዴ እየመጣሽ ብር የምትሰጪው? የምን አባቷ እሱ አያቅልሽ መሰለሽ እንዴ? አውጥቶ እንዳያዋርድሽ አንድ ተንፈሽ ብትይ ብሎሻል። ተንፈሽ ብትይ አዋርድሻለሁ ብሎሻል። አንዱ ጋር ትበጃለሽ፣ ለሱ አምጥተሽ ገንዘብ ትሰጫለሽ። ሰርተሽ እኮ አይደለም የልጆችሽ አይቀርሽ ራስሽን ሸጠሽ አይቀርም። የቱርክ ሻሙጣ ማለት ስትደረግ